ሰላም ውድ የዩቲዩብ ቤተሰቦቼ እንደምን አላችሁ? ዛሬ ስለ ቀደሚቷ ታሪካዊቷና ጥንታዊቷ አክሱም ከተማ ትንሽ ላውራችሁ ሞክራለሁ። እናንተም ላይክ፣ ሼር፣ ሰብስክራይብ በማድረግ ወደ ቪዲዮ እንድትገቡ በትህትና ጠይቃለሁ። አክሱም ምን ያህል ታላቅ ከተማ እንደነበረች ያውቃሉን? ከዓለም ሀያላን መንግስታት መካከል አንዱ እንደነበረችም ይነገራል። አክሱም በሰሜን ኢትዮጵያ ያለች ታላቅ ከተማ ናት። ይህ ከተማ የአክሱም መንግስት ዋና ማዕከል ነበረች። በዚያ ዘመን አክሱም በንግድ በጣም ትታወቅ ነበረ። ከሮማና ከፓረሲያ ጋር ይነግዱ ነበር። እንዲሁም የራሱን ገንዘብ የሚያመርት መንግስት ነበራት። አክሱም በንግድ ብቻ አይደለም የምትታወቀው፣ በመንፈሳዊ ክብርም ታላቅ ቦታ አላት። በዚያ ያለው የቅድስት ጽዮን ማርያም ቤተ ክርስቲያን ከኢትዮጵያ ታላቅ መንፈሳዊ ቦታዎች አንዱ ነው። ብዙ ሰዎች ታቦተ ጽዮን በዚያ እንዳለም ያምናሉ። ከዚህም በተጨማሪ አክሱም በኦሎምፒክሶች ይታወቃል። እነዚህም ከፍተኛ የድንጋይ ህንፃዎችም የጥንታዊቱ ቴክኖሎጂ እና ክንዋኔን ያሳያሉ። ታሪካዊ ሰዎችም ከአክሱም ጋር ይገናኛሉ። ለምሳሌ ንግስተ ሳባ ከዚህ አካባቢ ነበረች ተብሎ ይነገራል። እንዲሁም አጼ አዛና ክርስትናን ወደ ኢትዮጵያ አስገባ። ዛሬም ከአክሱም ታሪክ ቦታ ብቻ አይደለም፣ የዓለም ቅርስ መሆን ይታወቃል። ብዙ ቱሪስቶች ይጎበኙታል እና ለኢትዮጵያ የኩራት ምንጭ ነው። አክሱም ታሪክ ብቻ አይደለም፣ የእኛ መለያ ነው። አክሱም ከጥንታዊ ታሪኳ በላይ ዛሬም ህያዋን ከተማ ናት። በመንገዶች እየተሻሻሉ ናቸው። ሆቴሎችና ንግድ ቦታዎችም እየጨመሩ ነው። ከተማዋ በመጠነኛ ፍጥነት ወደፊት እየተጓዘች ነው። ከሁሉም በላይ ግን አክሱም እንደ መንፈሳዊ ማዕከል ታላቅ ሚና አላት። ቅድስት ማርያም ጽዮን ቤተ ክርስቲያን እስካሁን ድረስ ብዙ ምዕመናን ይሰባሰባል። በተለይም በበዓላት ጊዜ ከሀገር ውስጥና ከውጭ ሀገር ሰዎች ይመጣሉ። በተጨማሪም አክሱም በቱሪዝም ይታወቃል። ኦቤሊስክም እና ታሪካዊ ስፍራዎችን ብዙ ጎብኚዎችን ይሰበስባል። እንዲሁም በከተማዋ የዩኔስኮ የዓለም ቅርስ መዝገብ ውስጥ ትመዘገባለች። ነገር ግን አክሱም በቅርብ ጊዜ ተግዳሮቶችን እያስተናገደች ነው። በትግራይ የተከሰቱ ግጭቶች ተጽዕኖ አድርሶባታል። አንዳንድ ቦታዎች ተጎድተዋል፣ ቱሪዝም ተቀሳቅሷል። ነገር ግን ዛሬም አክሱም ወደ መደበኛ ሁኔታ ይመለሳል። የመጠገኛ ስራዎች እየተካሄዱ ናቸው። ቱሪዝም ለመመለስ ጥረት እየተደረገ ነው። አጠቃላይ አክሱም ዛሬም የኢትዮጵያ ታሪክና መንፈሳዊ ልብ ናት። ችግሮች ቢኖሩም ተስፋዋ አይቀንስም። ቤተሰቦቼ እናንተስ አክሱምን መጎብኘት ትፈልጋላችሁን? አስተያየታችሁን በኮመንት ቦክስ ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በሌላ በሚያጓጓና ልብ አንጠልጣይ በሆነ ቪዲዮ እስከምንገናኝ ድረስ ቸር ይግጠመን።